ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ጌታ የተመሰገነ ይሁን። ነው ዛሬ ደግሞ ይሄ ነገር አብረን እንሰራለን። እኔ 2 ኩባያ ወተት ነው የተጠቀምኩት። ከፈለጋችሁ ወተት፣ ከፈለጋችሁ ደግሞ ውሃና የሀሊብ ኒዶ መጠቀም ትችላላችሁ። ከዛ 2 ማንካ ስኳር ነው የተጠቀምኩት። ብዙ ስኳር ስለማልፈልግ ማለት ነው። ከዛ 1 ማንካ እርሾ ወይ ደግሞ ካሜራ ነው የተጠቀምኩት ማለት ነው። እንቁላሉ ደግሞ እኔ ውሃውን ብቻ ነው የምጠቀም፣ ቢጫውን አስቀምጣለሁ በኋላ ስለማስፈልግኝ ማለት ነው። ውሃ ብቻ ነው የምጠቀም። ከዛ ግማሽ ኩባያ የሚሆን ዘይት፣ ግማሽ ኩባያ ዘይት፣ ያው እንደፈለጋችሁ ነው የምትጠቀሙት። እኔ በቃኛል ብዙ ስለማልሰራ ማለት ነው። ከዛ ተመሳሳይ ኩባያ ነው የተጠቀምኩት። 3 ኩባያ ደግሞ ዱቄት ማለት ነው። ከዛ እንደዚህ አድርጌ በደንብ እሽት አድርጌ ያቦካለሁ በደንብ ማለት ነው። ያው ዳቦ ጥሩ የሚሆን በደንብ እሽት አድርጎ ሲቦካ ቆንጆ ይሆናል። ልስልስ ያለ ሶፍት፣ በጣም ሶፍት የሆነ ነገር ነው የሚሰጥ ስለሆነ በደንብ እሽት አድርጉና አቦኩ በደንብ ማለት ነው። ካቦካችሁ በኋላ ወይ 1 ሰዓት ወይ ደግሞ የምትቸኮሉት ከሆነ ደግሞ 40 ደቂቃ ራሱ በቂ ነው። ያው አሁን ጊዜው ሙቀት ስለሆነ በጣም ይሞቃል። ግዴታ 1 ሰዓት መሆን አለብን። ግን ስታቦኩ በደንብ እሽት አድርጋ ታቦካላችሁ። ከዛ ሽፍን አድርጋችሁ ክዳኑ እንትን ንፋስ የማያስገባ ነገር ቢሆን ጥሩ ነው እያስባለሁ። እና ሼር እና ላይክ፣ ኮሜንት፣ ሰብስክራይብ ደግሞ እንዳትረሱ። ቤተሰብ ሆኑልኝ፣ አበረታቱኝ። የምትፈልጉት ነገር ጠይቁኝ፣ እኔም ደግሞ የምፈልግ ነገር እናንተን ይጠይቃለሁ። ጥሩ ጥሩ ኮሜንት ጻፉልኝ፣ አበረታቱኝ እላችኋለሁ። ወዳችኋለሁ ሁላችሁ። ከዛ እኔ 1 ሰዓት ነው ያስቆየሁት። 1 ሰዓት በኋላ እንደዚህ እንትን በእጃችሁ ንፋሱን አስወጡ መጀመሪያ። ከዛ ጅብን ደግሞ እኔ ቀደም ብዬ አዘጋጅቻለሁ ቆራርጬ ማለት ነው፣ ሰዓት እንዳይበላብኝ አሁን ሲሰራ ጊዜ። እና ደግሞ እኔ ቪዲዮ ሲቀርጽ ጊዜ ስለማይመችኝ በድምፅ አላወራም በዛ ሰዓት ማለት ነው። ከዛም በኋላ ከጨረስኩ በኋላ ነው በድምፅ እያወራዋለ። ምናልባት ድምፄና ቪዲዮ አብረ ካልሄደ ይቅርታ እላችኋለሁ። እንደዚህ አድርጌ ቁጭ አድርጋለሁ። በደንብ ትልቅ አታድርጉ እንትኑን ሊጡን ትልቅ ካድርጋችሁ ጅብን ደግሞ ትንሽ ከሆነች በኋላ ኮፍ ስለሚሆን ባዶ ሆናል ውስጡ። እና መካከለኛ አድርጋችሁ እንደዚህ ታደርጋላችሁ። እኔ ለቪዲዮ ብዬ ይሄ ብቻ ነው ቀረስኩት እንጂ ትልቅ ሳይና ላይም ሰርቻለሁ። ማለት ትንሽ ትመሰላለች አይደለ? 3 ኩባያ እኮ ብዙ ነው የሚሆን። እቺ ብቻ አይደለችም ማለት ፈልጌ ነው። እና እንደዚህ አድርጌ ከጨረስኩ በኋላ 10 ደቂቃ ወይ ደግሞ 5 ደቂቃ የሚሆን ሽፍን አድርጌ ከድኜ አስቆያለሁ፣ ፈረን ሳላስገባ ማለት ነው። እንደዚህ አድርጌ ለምን ትንሽ ኮፍ ሲል እኩል ይሆናል። እና ደግሞ ውስጡም ደግሞ በቃ ደስ የሚል ዳቦ ስለሚሆን ማለት ነው። እንደዚህ አድርጋችሁ ከጨረሳችሁ በኋላ ያው እኔ እንደዚህ ነው የምሰራ። እናንተ ቤት ደግሞ እንዴት የምትሰሩት? እናንተም ደግሞ እኔ ያነስኩት ወይ ደግሞ የጨመርኩት ነገር ካለ በኮሜንት ጻፉልኝ። ብዙ ሰዎች እንትን ይጠቀማሉ ቤኪንግ ፓውደር። እኔ ቤኪንግ ፓውደር አልጠቀምም፣ አልወድም ማለት ይደርቅብኛል፣ ድርቅ ይሆናል ሲቆይ ማለት ነው። እና እንደዚህ አድርጌ 10 ደቂቃ አስቆየው። ከዛ የቅድም እንቁላልና ትንሽዬ ወተት ጨምሩ ከላይ። ከዛ እንደዚህ አመሳሰል እንትን አድርጋችሁ ካደባለቃችሁ በኋላ በብሩሽ ቀቡ። በደንብ እንትን አድርጉና እኩል አድርጉና ማለት አስደርሳችሁ ከቀባውት በኋላ እኔ እንትን ነው ተጠቀምኩት ሰሊጥ። ከፈለጋችሁ ሰሊጥ፣ ካልፈለጋችሁ ደግሞ ሀበት ሶዳ ጥቁር አበሱድ ማለት ነው፣ እሱ መጠቀም ትችላላችሁ። ካልፈለጋችሁም ደግሞ ግዴታ አይደለም መተውም ትችላላችሁ። እኔ የኛ ፈረን እንትን ፓወር ስላለ 160 ላይ አድርጌ ወይ 160 ወይ 180 ላይ ማድረግ ትችላላችሁ። ከዛ 30 ደቂቃ በቂ ነው። ያው እንደ ፈረናችሁ መጠን ነው እንዳይደራችሁ
ቼክ እያደረጋቸው ማለት ነው። ከላይ ደግሞ 10 ደቂቃ እስከ 15 ደቂቃ ይበቃል ከላይ። ታች ደግሞ በጣም ሙቀት ካለ 20 ደቂቃ በቂ ነው። 20 ደቂቃ ማለት ነው። እኔ በፊት 180 ላይ ነበር የሚጠቀም። ዛሬ በጣም ስለምቸኮል 200 ዲግሪ ላይ አድርጌ 20 ደቂቃ ብቻ ነው የተጠቀምኩት ማለት ነው። ይሄ ደግሞ ሱካርና ውሃ ነው። ውሃና ሱካር ለብቻ ታፈላላችሁ። ከዛ ቀስቀስ ይላል። ዳቦ ፈርኖስ ካወጣችሁ በኋላ ትንሽ ከቀሰቀሰ በኋላ ማለት ነው እንደዚህ ትቀባላችሁ። እንትን ውሃና ሱካር ነው ይሄ። አታብዙ፣ አታነሱም። ሌላው ደግሞ ዳቦ ፈርኖስ ስታወጁ ማለት ነው ዝም ብላችሁ ክፍት አታስቀምጡ። ሽፍን አድርጉና እንትን አድርጉ። ብትከድኑ ጥሩ ይሆናል። ሶፍት ይሆናል፣ ልስልስ ያለ ይሆናል ማለት ነው። እና ስለተመለከታችሁ በጣም አመሰግናለሁ። ሰብስክራይብ ስለምታደርጉ፣ ሼርም ኮሜንትም ስለምታደርጉ፣ ስለምታበረታቱም እስከ መጨረሻም ደግሞ ቪዲዮ ስለምታዩት በጣም ነው የማመሰግናችሁ። ጌታ ሰላምና ጸጋ ይብዛላችሁ።